ላይክ ዊ ካን ቼክ አውት ሄደን ወደዛ ማለት ነው ምን አይነት ዌብ ሰርቨር ነው ዌብሳይት ነው እዛ ላይ ራን እያደረገ ያለው የሚለውን ቼክ ማድረግ እንችላለን። ሶ እንደምታዩት ዲፎልት አፓቺ ፔጅ ነው ራን እያደረገ ያለው ማለት ነው። ሶ አብዛኛውን ጊዜ ኢሜጆች ላይ ነው የሚሄዱ። ለምን በኢሜጅ ሲታዩ አብዛኛውን ነገር ይገባቸዋል ወይም ጁሲ የሆኑ ኢንፎርሜሽኖች ያሉትን በቀላሉ መለየት ትችላላችሁ። ላይክ ታይም ወስዶ ሰው ለማስረዳት የሞከረው እንደዚህ አይነት ነገር ስለመጣ ምንድን ነው እንዴት ነው ባይፓስ ማድረግ የሚችለው? የመጀመሪያው በዚህ አይነት በሃይድራ ብሩት ፎርስ ማድረግ እንችላለን። ቀጥታ ወደ ሲቲኤፍ ስንሄድ ዴቭ ነው የሲቲኤፍ ስም ሰርች አድርጋችሁ መጫወት ትችላላችሁ። ትራይሃክሚ ላይ ነው። ከዚህ በፊት ትራይሃክሚ አዲስ ከሆናችሁ እዚህ ጋር አስቀምጥላችኋለሁ ሊንክ ትራይሃክሚ ምን እንደሆነና እንዴት መጫወት እንደምንችል የሆነ ፕሌሊስት ያዘጋጀሁት ነበር። እዛ ላይ ቼክ አድርጉ። ዋትስ ትራይሃክሚ የሚለውን ሲቲኤፍ ምንድን ነው የሚለውን አጠቃላይ እዛ ላይ ታያላችሁ። ሶ ፈርስት ኦፍ ኦል ተጫውቼዋለሁ። ላይክ ከተጫወትኩ በኋላ ለምን ሼር አላደርገውም እንደ ወክስሩ አይነት ነገር ብዬ ነው። ሶ ስታርት ታደርጋላችሁ። ከዛ በኋላ ወደ ሊኒክስ ማሽናችሁ መታችሁ ቪፒኤናችሁን አክቲቬት ታደርጋላችሁ ማለት ነው። ሶ የኔ ቪፒኤን ያለው እዚህ ፋይል ውስጥ ነው። ሶ ሱዶ ኦፕን ቪፒኤን ብላችሁ የራሳችሁን ቪፒኤን አክቲቬት ታደርጋላችሁ። ከዛ በኋላ ምንድነው ያደረግኩት? ጀስት ቀጥታ ወደ ሪኮን ነው የሄድኩት። ሪኮኔሰንስ ላይ እዚህ ጋር ታርጌት አይፒያችሁን ይሰጥላችኋል። ታርጌት አይፒ ቀጥታ እሱን ታርጌት አይፒ ትወስዱና አግሬሲቭ ስካን ነው ያደረግኩት። ላይ ለሲቲኤፎች አብዛኛውን ጊዜ ታይም ለመቆጠብ አግሬሲቭ ስካን እናደርጋለን። ግን ሪል ኢንቫይሮንመንት ላይ ፔንቴስት የምንሰራ ከሆነ ይሄ ነገር አይመከርም። ለምን ኖይዝ ይፈጥራል ማለት ነው። ላይክ ዲቴክሽናችንን በጣም ሀይ ያደርገዋል። ሶ ለዛ ለሲቲኤፍ ስለሆነ ቀጥታ አግሬሲቭ ስካን ተጠቀምኩኝ። አይፒ አድሬሱን ፕሮቫይድ ታደርጋላችሁ። ከዛ በኋላ ኤንማፕ ስካን ያደርጋል። ኤንማፕ ስካን ካደረገ በኋላ ፖርት 80 ነው ያገኘሁት። ፖርት 80 ላይ አፓቺ ዌብ ሰርቨር ራን እያደረገ ነው። ከዛ በኋላ ወደዛ ዲቴይል መግባት ፈለግኩኝና ከዚህ በኋላ ሚኖር አልመሰለኝም። ሌላ አይፒ ሌላ ፖርት ራን የሚያደርግ ሚኖር አልመሰለኝም። ዲፕ ታይፕ ማድረግ ጀመርኩኝ። እዛ ላይ ዲር ሰርች ተጠቀምኩና ይሄኛውን ሰርች አደረገው። ላይክ ዲር ሰርች ብላችሁ ዩአርኤሉን ፕሮቫይድ ታደርጋላችሁ ለዚህ። ይሄኛው ፖርታችን 80 ስለሆነ ኤችቲቲፒ ነው ራን እያደረገ ያለው አይደለ። 443 ቢሆን ኤችቲቲፒኤስ ነበር። 80 ስለሆነ ኤችቲቲፒ ነው። ዜን ኤችቲቲፒ ብላችሁ ፕሮቫይድ ታደርጋላችሁ ይሄኛውን አይፒ። ላይክ ዊ ካን ቼክ አውት ሄደን ወደዛ ማለት ነው ምን አይነት ዌብ ሰርቨር ነው ዌብሳይት ነው እዛ ላይ ራን እያደረገ ያለው የሚለውን ቼክ ማድረግ እንችላለን። እንደምታዩት ዲፎልት አፓቺ ፔጅ ነው ራን እያደረገ ያለው ማለት ነው። ዋት ዲድ አይ ዱ? ከዛ በኋላ ቀጥታ ራን አደረግኩኝ። ሰርች አድርጎ ይሄኛውን ሰጠኝ ማለት ነው። ላይክ 401 የተከለከለ ነው በእንትን ማለት ነው። አናውቶራይዝድ ስለሆነ የሆነ ፓስወርድ ነገር ሊጠይቀኝ ይችላል። ዌብ ዴቭ ይላል። ን ዊ ናቪጌት ወደዛ ናቪጌት አደረግኩኝና ዋት ኖ ያ ቢ አለ እዚህ ጋር ሶሪ ያ እንደዚህ አይነት ፓስወርድ ይጠይቀኛል ማለት ነው። ዋትስ ዌብ ዴቭ አዲስ ሆኖብኛል እና ሌትስ ቼክ አውት ላይክ ሰርች አደረግኩት ማለት ነው። ሰርች ሳደርግ እንደዚህ አይነት ኢንፎርሜሽን ያገኘው ዌብ ዲስትሪቢዩትድ አውተሪንግ ኤንድ ቨርዥኒንግ የሚል እንትን ነው ማለት ነው። ኤክስቴንሽን ነው። ምንድነው የሚያደርገው? ለሃይፐር ቴክስት ትራንስፈር ፕሮቶኮል እንደ ኤክስቴንሽን ያገለግላል። ሰዎች ከሌላ ቦታ አንድ ፋይል ላይ ወይም አንድ ሰርቨር ላይ ያለ ፎልደሮችን ኤዲት ማድረግ፣ ዲሌት ማድረግ፣ ሪትራይቭ ማድረግ ሙቭ ማድረግ ይችላሉ ነው የሚለው አጠቃላይ ማለት ነው። እንደዚህ አይነት ነገሮችን እንደ ቨርዥኒንግ ነው የሚያገለግለው ማለት ነው። ዲቴይል ለማየት ወደ ኢሜጆች ቼክ አድረግኩኝ። አብዛኛውን ጊዜ ኢሜጆች ላይ ነው የሚሄዱ። ለምን በኢሜጅ ሲታዩ አብዛኛውን ነገር ይገባቸዋል ወይም ጁሲ የሆኑ ኢንፎርሜሽኖች ያሉትን በቀላሉ መለየት ትችላላችሁ። ላይክ ታይም ወስዶ ሰው ለማስረዳት የሞከረው ይሄኛው ዌብ ዴቭ ፔኔትሬሽን ቴስቲንግ የሚለውን አገኘውና ወደዛ ሲሄድ ዲቴይል ላይክ ስለሱ በደንብ ያወራል። ቪዚት እናድርገውና ዲቴይል ስለዛ ያወራል ማለት ዌብ ዴቭ ፔን ቴስቲንግ ብሎ ስለሱ ያወራል። ይሄኛው ነገር በደንብ ሞር
ገብታችሁ ማየት ትችላላችሁ። እና እዚህ ጋር ኤክስፕሎይቴሽን መንገዶች ምን አይነት ሜቶዶች እንዳሉ ኤቭሪቲንግ ይነግራችኋል ማለት ነው። ላይክ አሁን እዚህ ጋር ከሄድን በኋላ በፓስወርድ ፕሮቴክትድ ነበር። ፓስወርድ ፕሮቴክትድ የሆነውን ካለፍን እንደዚህ አይነት ኢንቫይሮንመንት ነው የምናገኘው ማለት ነው። ከዛ በኋላ እንደዚህ አይነት ኢንቫይሮንመንት ካገኘን በኋላ አታኪንግ ሜትድ ይኸው እንደዚህ አይነት ፓስወርድ ፕሮቴክትድ አይደል የመጣልን እዚህ ጋር። እንደዚህ አይነት ነገር ስለመጣ ምንድን ነው እንዴት ነው ባይፓስ ማድረግ የምንችለው? የመጀመሪያው በዚህ አይነት በሃይድራ ብሩት ፎርስ ማድረግ እንችላለን። እና ሃይድራ ላይ ዩዘር ቴክስታችን ፕሮቫይድ እናደርጋለን፣ ፓስወርድ ቴክስት ሊስታችን ፕሮቫይድ እናደርጋለን። ከዛ ደግሞ አይፒ አድሬሱን፣ ከዛ በኋላ ኤችቲቲፒ ጌት ሪኩዌስት ነው የሚለውን ፕሮቫይድ እናደርጋለን። ን ዌብ ዴቭ ብለን አታክ ማድረግ እንጀምራለን። ሰክሰስፉል የሆነ ኮምቢኔሽን ካገኘን ብሩት ፎርስ አድርገን ብሬክ አድርገን መግባት እንችላለን። ግን ከዚህ በፊት ጀስት የሆነ አለ አይደለ ለፍጥነት መሞከር ያለባችሁ መንገድ ምንድን ነው? ላይክ ኢዚ የሆነ ወይ ነው መጀመሪያ መሞከር ያለባችሁ። ሶ ላይክ ዲፎልት ክሬደንሻሎችን ማግኘት እንችላለን። ዲፎልት ክሬደንሻል አብዛኛውን ጊዜ ምንድን ነው ዌብ ዴቭ ላይ ማለት ነው። ፓስወርድ ኢዝ ጂግሶ ክሬደንሻል። ይሄኛውን ቼክ ማድረግ ነው ወስዳችሁ ማለት ነው። ፓስወርዱ ምንድን ነው የሚለውን ቼክ ታደርጋላችሁ። ዋትስ ምንድን ነው ያለን? ጂግሶ ነው ያለን። እሺ ጂግሶ ወስደን እንሞክረ። ላይክ ሁለቱም ጂግሶ ነው የሚለው አይደለም። ምናልባት ጂግሶ ዌብ ዴቭ ኤግዛምፕል ያ ዩዘር ዋምፕ እና ፓስወርድ ዛምፕ ብላችሁ ሞክረው ነው ዲፎልት ክሬደንሻል ማለት ነው። ዋምፕ ኤንድ ዛምፕ ስንሞክር ሰክሰስፉሊ ገብተናል ማለት ነው። እዚህ ውስጥ ምንድን ነው ያለው? ላይክ እንደዚህ አይነት ፓስወርድ የዋምፕ ፓስወርድ ነገር ነው እና ኢንክሪፕትድ የሆነ ነገር ነው ያለው። ይሄኛውን ነገር ዲክሪፕት ለማድረግ ሞክሬ ነበር፣ አልተሳካም። ከዛ ወደ ክራክ ስቴሽን ሄድኩኝና ይህን ዲክሪፕት ለማድረግ ሞክሬ ነበር። ኢት ዋዝ ናት ሰክሰስፉል። ዋትስ ሌፍት እዚህ ጋር ካያችሁ ቅድም ኖቱ ላይ ሳነብ ዲቴል ሲገባ ምንድን ነው ያገኘሁት? ላይክ አንዴ ካለፍን በኋላ ኮላቦሬሽን እንትን ስለሆነ ቨርዥኒንግ ሲስተም ስለሆነ ያ ዌብ ዴቭ ዊካን ኮኔክት ከሱ ጋር ማለት ነው። ፓስወርዱ ዩዘር ኔም ስላለን እዚህ ጋር ካያችሁ ፓስወርድ ኤንድ ዩዘር ኔም ይጠይቃል። ካዳቨርን በመጠቀም ወደዛ ኮኔክት ማድረግ እንችላለን። ሃው ካን ዊ አቺቭ ዚስ? ይሄን ኮፒ እናደርጋለን ኤችቲቲፒ ጋር አንድ ላይ ያለውን then we go here and ካዳቨር ብለን ይህንን ፔስት እናደርጋለን። ኢታስክሳሱ ዩዘር ኔሙን ይጠይቀናል። ዩዘር ኔሙ ዋምፕ ነበር። ፓስወርድ ይጠይቀናል። ፓስወርዱ ዛምፕ ነው። ዊ ሃቭ ሰክሰስፉሊ ሎግድ ኢን ማለት ነው። ፓስወርድ ዶት ዴቭ ነበር አይደል ቅድም ያገኘ ነው። እዚህ ጋር ፓስወርድ ዶት ዴቭ የሚለውን አግኝተናል። ዋትስ ሌፍት ከዚህ በኋላ ምንድን ነው የሚቀረን? አንዴ ወደዛ መግባት ከቻልን ሪቨርስ ሼል ማግኘት እንችላለን። ሪቨርስ ሼል ለማግኘት ቀጥታ ከሪቨርስ ሼል ጀነሬተሮች ሜታስፕሎይትም ሊሆን ይችላል፣ ከሌላ ቦታዎች ልትጠቀሙ ትችላላችሁ። ሌላም ከብራውዘር ከጊታብ ማግኘት ትችላላችሁ። ኦልሬዲ እኔ ዳውንሎድ አድርጌው ሴታፕ ስላደረግኩኝ ላይክ ሌት ሚ ሾው ዩ ሊስት ሪቨርስ ሼል ዶት ፒኤችፒ የሚል ፋይል እናገኛለን ማለት ነው። ከፔንቴስት ማንኪም ቀጥታ ማውረድ እንችላለን። እንዴት ነው ማውረድ የምንችለው እሱን ነገር? ፔንቴስት ማንኪ ላይ ሪቨርስ ሼል ናት ጄሴት ጊታቡን ነው አብዛኛው ጊዜ የምጠቀመው። ጊታብ ላይ ይሄኛውን ሁለተኛ ላይ ያለውን ቀጥታ ሄዳችሁ ፒኤችፒ ሪቨርስ ሼል ዶት ፒኤችፒ እሱኛውን ታወርዳላችሁ ማለት ነው። ካወረዳችሁ በኋላ ፋይል ውስጥ ገብታችሁ አሁን ከቪፒኤናችሁ ጋር ይሄ ለምሳሌ የኔ ይሄ ነው አይደለ? እሱኛውን እዚህ ጋር ቼንጅ ታደርጋላችሁ ወደ ራሳችሁ ቪፒኤን። ዜን የምትፈልጉትን ፖርት እዚህ ጋር ስፔሲፋይ ታደርጋላችሁ። ሴቭ ካደረጋችሁ በኋላ ላይክ እንደዚህ አይነት ፋይል ሴትአፕ ታደርጋላችሁ ማለት ነው። ሌትስ ቼክ አውት ዲስ የኔውን እንትን ማለት ነው የኔውን ሪቨርስ ሼል።
ይህንን ሪቨርስ ሽል ካያችሁ እዚህ ጋር አይፒው ቼንጅ ተደርጓል። ይህንን ነው የወሰድኩት ከቪፒኤን ጋር ኮኔክት ስላደረግኩኝ ን ፖርታችን 1 2 3 4 ላይ ነው ራን እያደረግ ያለው። ዋት ካን አይ ዱ አፍተር ዚስ ቀጥታ ከዚህ በኋላ ወደ ላይ ፑት አደርጋለሁ ማለት ነው። ካያችሁ ኮማንዶቹን ኮማንዶቹ ግራ ከገባችሁ ጥያቄ ምልክት አድርጋችሁ ኢንተር ታደርጋላችሁ። እዚህ ጋር አቬይላብል የሆኑ ኮማንዶችን አጠቃላይ ያሳይናል። ዋት ኤልኤስ አለ ቅድም አይተናል፣ ሊስት አድርገን አይተናል። ሲዲ ቼንጅ ዳይሬክተሪ ያለን፣ ኤዲት አለን፣ ፒደብሊዲ ያለን፣ ፑት አለን። ፑት ሚንስ ዊ ካን ፑት አወር ፋይልስ ወደ ላይ ማለት ነው። ወደ ላይ ሙቭ ማድረግ ወደ ሰርቨሩ መላክ እንችላለን ማለት ነው። የኛን ፋይል ከሎካል ወደ ሰርቨራችን መላክ እንችላለን። ወደ ሪሞት ሰርቨራችን መላክ እንችላለን። ጌት ደግሞ ወደ ታች ዳውንሎድ ማድረግ ስንፈልግ ጌት እንላለን ማለት ነው። ለምሳሌ ጌት ብለን ላይ ያየነውን ፓስወርድ ፓስወርድ ዶት ቫል አይደል እሱን ጌት ካልን ዳውንሎድ አድርገናል ማለት ነው። ወደዛ ወደ ፋይላችን ዳውንሎድ አድርገናል። የቱ ጋር ነው ያለው? እዚህ ጋር ይኸው ይሄኛው ፋይል አሁን ነው ዳውንሎድ የተደረገው። ዛት ሚንስ ዊ ካን ፑት አወር ሪቨርስ ሼል ወደ ላይ ማለት ነው። ሌትስ ፑት አወር ሪቨርስ ሼል ፑት ብለን ላይክ ስፔሊንግ መልክ ከተሳሳታችሁ ስለማያገኘው ኮፒ ኔሙን ኮፒ ብታደርጉት ይሻላል። ላይክ ኮፒ አድርጋችሁ ስፔሲፋይ ማድረግ ኢትስ ሳክሲድድ ኦን ፑቲንግ ዳት ፋይል ወደ ሪሞት ሰርቨራችን ማለት ነው። ላይክ እዚህ ጋር ከሄድን አክሰስ ማድረግ እንችላለን የኛን ሲስተም። ዋትስ ሌፍት አሁን ላይ የሚቀረን ሊስት ነው ናት ሊስት ላይክ ሊስን ማድረግ ነው። ኔት ካቴን ትከፍታላችሁ ኤልቪኤንፒ 1 2 3 4 አሁን ፖርታችን ላይ ነው ሊስን የምናደርገው ማለት ነው። እዛ ክፍት የሆነ ፖርታችን ላይክ ስፔሲፋይ ያደረግነው ፖርታችን ላይ ሊስን እናደርጋለን። ከሌላ ቦታ ኮኔክሽን ስለሚመጣ እዛ ላይ ሊስን እያደረግን ቆያለን ማለት ነው። ዋትስ ሌፍት እዚህ ጋር ሊስን እያደረግን ነው። ቀጥታ ወደ ዌብ ዴቭ እንትናችን ቀጥታ እንሄድና ሪፍሬሽ ስናደርግ ፋይላችን እዚህ ጋር ማግኘት አለ ይዟል። እዚህ ጋር ፋይላችን መጥቷል ማለት ነው። ሪቨርስ ሼል ዶት ፒኤችፒ አሱን አስ ዊ ታች ዚስ ቀጥታ ምንድነው የሚያደርገው አክሰስ ያድርገዋል። ይህንን እዚህ ጋር ካያችሁ ዌብ ዴቭ ብሎ አይደለ ያለው እዚህ ጋር ዌብ ዴቭ ብሎ ወደዛ ይሄዳል። ዳት ሚንስ አክቲቬት ይደረጋል ማለት ነው ያ ሪቨርስ ሼል እና እዚህ ጋር እንትን እናገኛለን ሪቨርስ ሼል እናገኛለን እዚህ ጋር ሌትስ ሲ አያችሁ እዚህ ጋር ሪቨርስ ሼል አግኝተናል ማለት ነው። ላይክ ከዛ በኋላ ሁ አም አይ ብለን ቼክ ስናደርግ ማንን ዳታ ነን ማለት ነው እዚህ ጋር ን የመጀመሪያው ምንድነው ዩዘር ዶት ቴክስቲ ነው የምንፈልገው። ላይክ የዩዘሩ ፍላግ ነው። አብዛኛውን ጊዜ ዩዘሩ ፍላግ የሚቀመጠው የት ነው? ካት ሆም ነው ማን ሆም ውስጥ እንዳለ አላውቅም ስቲል ሲዲቱ ሆም ብለን ሆም ውስጥ ከገባን በኋላ ማን አለ ሜርሊን እና ዋምፕ አለ። ቼክ እናደርጋለን እያንዳንዱ ውስጥ በመግባት ማለት ነው። ሜርሊን ውስጥ ስንገባ ምን አለን? ዩዘር ዶት ቴክስቲ ያለን ዊ ካን ካት ዲስ ዩዘር ዶት ቲኤክስቲ ብለን ስናይ አገኘን ማለት ነው። ዚስ ኢዝ ደ ዩዘርስ ፍላግ ን ዋት ሌፍት አሁን የሚቀረን የሩቱ ፍላግ ነው ማለት ነው። ዊ ኒድ ቱ እስካሌት አወር ፕሪቪሌጅስ ቱ ዘ ሩት ማለት ነው። ወደ ሩት ሌቭል ፕሪቪሌጅ እስካሌሽን ማድረግ አለብን። ቱ ዱ ዛት ዊ ካን ቼክ ላይክ እንትኖቹን እነዚህ ሚስኮንፊግሬሽን ሱዶ ሚስኮንፊግሬሽኖችን ቼክ እናደርጋለን። ዲስ ፐርሚሽን ዲናይድ አይ ካን ቼክ ሱዶስ ፋይል ዋት ሌፍት ይሄኛው ዩዘር ምንድን ነው በሱዶ ፕሪቪሌጅ ራን ማድረግ የሚችለው የሚለውን ቼክ እናደርጋለን። ሱዶ ማይነስ ኤል እንልና ቼክ ስናደርግ ላይክ ይሄንን ቢንካትን ያለ ፓስወርድ ራን ማድረግ ይችላል። ዊ ጋት አወር ፕሪቪሌጅ እስካሌትድ ላይክ ኤቭሪ ፋይል ዩዘሩ ሪድ ማድረግ የሚችለውን ፋይል አጠቃላይ በካት ናት ዩዘር ሩት ዩዘሩ ሪድ የሚያደርገውን ፋይል ኤቭሪ ፋይል ሪድ ማድረግ እንችላለን ማለት ነው። ፎር ኤግዛምፕል ላይክ እዚህ ጋር ሊስት እናደርግና ቀጥታ አሁን ካት ብዬ ሲዲ ብዬ ሩት ሊሂድ ብል ምን ይላል? ፐርሚሽን ዲናይድ ይላል የኔ ሲስተም ላይ ማለት ነው። ዚስ ሚንስ ፐርሚሽን ያስፈልጋል ወደዛ ፋይል ወደዛ ሲስተም ውስጥ ለመግባት ላይክ ወደዛ ቢሄድ ነው ሱዶ እሱ ነው ብራዘር ነው የሆነ ያለው ኦኬ ወደዛ ቢሄድ እና አሁን ወደ ሩት ቢሄድ ያ አይ ካን ጎ ቱ ሩት ማለት ነው። ናው አይ ቼክ
ሩት መሄድ ይችላለሁ። ዲስ ሚንስ ፕሪቪሌጅ ያስፈልገናል ማለት ነው እዛ ውስጥ ያለውን ነገር ለማንበብ ለማየት። ግን እዚህ ጋር ምንድን ነው እያለ ያለው ካትን ከተጠቀምን ሲስተሙ ላይ ያለውን አጠቃላይ ፋይል ማንበብ እንችላለን በካት ማለት ነው እንደ ሩት ዩዘር ሆነን ማለት ነው። ሶ ይሄንን ለመጠቀም እንደ ሩት ዩዘሩ ለመጠቀም ሱዶ እንልና ሶ ዊ ካን ስፔሲፋይ ኦል እስከዚህ ጀምረን ቢን ካት ማለት እንችላለን። ግን ያው እሱ ባይነሪ ፋይል ጀስት ቢን ፎልደር ውስጥ ያሉ ፋይሎች ስለሆኑ ዊ ካን ራንደም ላይክ በስማቸው ራን ማድረግ እንችላለን። ላይክ እንደነ ኤልኤስ ምናምን ነገር ስለሆኑ ካት ማለት እንችላለን። ካት ብለን አብዛኛውን ጊዜ ሲቲኤፍ ስትጫወቱ የሩት ዩዘሩ ቴክስት ፋይሎች ፍላጎች የሚቀመጡት እዚህ ውስጥ ስለሆኑ ላይክ እንደዚህ ስፔሲፋይ በማድረግ ማግኘት ይችላለን። ቅድም ካያችሁ እዚህ ጋር ዩዘር ዶት ቲኤክስቲ ብለን የዩዘሩን ካገኘን የሩቱን ሩት ዶት ቲኤክስቲ ይሆናል ብለን መገመት እንችላለን። ሶ ዊ ካን ሪድ ኢት ላይክ ዲስ ኢፍ ዊ ጀስት ሪሙቭ ዲስ ሱዶ ኖ ሶሪ if we remove this pseudo part like ዝም ብለን root dot txt ብለን ብንል ፐርሚሽን ዲናይድ ይላል። ለምን እንደ ሩት ዩዘሩ አይደለም ራን እያደረግን ያለ ነው። ሶ ዊ ጋራ ራን ላይክ the administrator። ሶ አሁን ካት ሩት ስላሽ ሩት ለምንድን ነው ደብል እየጻፍኩ የሚቸገረው? ቴክስት ሶ ዊ ፋውንድ አወር ሩት ፍላግ ማለት ነው። ዊ ኤስካሌትድ አወር ፕሪቪሌጅ ቱ ዘ ሩት ሌቭል። ሶ ይህን ይመስላል የዛሬው ሲቲኤፍ። ኢትስ ሚኒማም ሲቲኤፍ ነው። ዌል ቼክ ማድረግ ነው። ያው ድጋሚ ገብታችሁ ቼክ አድርጉት። ያ ፋይል አለ። አይ will attach እዚህ ጋር ያለውን ዌብ ዴቭ ሃኪንግ ፔኔትሬሽን ቴስቲንግ ፋይል አታች ዚስ ዋን። እንደዚህ አይነት የሲቲኤፍ ወርክስሮችን በደንብ ማየት የምትፈልጉ ከሆነ መማር የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።